ተደራቢ ጽላቶች መፈቀዱ ተገለጸ። በዋግምራ ብሔረሰብ አስተዳደር ሀገረ ስብከት ሊቀ ጳጳስ በአቡነ በርናባስ ለአምደ ወርቅ ከተማ አስተዳደር አዲስ ለተተከሉ ቤተክርስቲያን ተደራቢ ጽላቶችን ፈቀዱ። በዚህም የአምደ ወርቅ ከተማ አስተዳደር በዙሪያው የሚገኙ ህዝበ ክርስቲያን የአቀባበል ስነ ስርዓትም አካሂደዋል። የታቦቶቹ ስምም ቅዱስ መድኃኔዓለም፣ ቅዱስ በዓለ እግዚአብሔር፣ ቅድስት በዓታ ለማርያም ናቸው። ታዲያ እነዚህ የመጡት አዲስ ጽላቶች ከቅድስት ኪዳነ ምሕረት ጋር ቅዱስ መድኃኔዓለም፣ ከቅዱስ ነአኩተ ለአብ ጋር ቅድስት በዓታ ለማርያም፣ ከቅድስት ሥላሴ ቅዱስ በዓለ እግዚአብሔር እንዲሆኑ ወይም በዚህ መልኩ እንደሚቀመጡ ተገልጿል። የአቀባበል ስነ ስርዓቱም በያሬዳዊ ዜማ ማለትም በመዝሙር፣ በወረብ፣ በተለያዩ ሃይማኖታዊና ባህላዊ ክንውኖች ተከናውኗል። በበዓሉም የተገኙት አባቶችና እናቶች እንዲህ ሲሉ ሐሳባቸውን ገልጸዋል። እንግዲህ አጠቃላይ የነበረው ሁኔታ በዛሬው ዕለት ሲሆን የዋለው የብዙ ጊዜ ጥያቄ የነበረ ታቦተ መድኃኔዓለምና ታቦተ እግዝእትነ ማርያም ታኅሳስ 3 ቀን የምትከብረውን እንዲሁም ታቦተ በዓለ እግዚአብሔርን በህዝቡ ጥያቄ በካህናት አባቶችም ትላልቅ አባቶች በጠየቁት መሰረት ይህን ጥያቄ ለኛ አቅርበው እኛ ደግሞ ካለው ከቤተክርስቲያኑ አስተዳደር ጋር በመወያየት ለብፁዕ አባታችን ለአቡነ በርናባስ መልእክት ደብዳቤዎች በመጻፍ አባታችንም መልካም ፈቃዳቸው ሆኖ በዚህ መሰረት በዛሬው ዕለት እንዲከናወን ሆኗል። ህዝቡም ደስታውን በሰፊ ሲገልጽ ይታያል። እርግጥ እነዚህ ታቦታት ከመጡ ጀምሮ በሀገራችን ላይ ያለው የምህረት ድባብ የሚታየው የይቅርታ የሰላም ሌሎች ሀገሮች ሁሉ ሲደፈሩ በእግዚአብሔር ኃይል በአባቶቻችን ጸሎትና በካህናቱ አገልግሎት ብዛት ሀገራችን ተከብራና ታፍራ እንዲሁም ህዝብ ስራውን እየሰራ ያለምንም ስጋት ያለምንም ፍርሃት ፈጣሪውን እያገለገለ ቤተክርስቲያኑን እያገለገለ ያለበት ሁኔታ ላይ ነው ደረጃ ያለ ነው ማለት ነው። አሁንም የመጡት ታቦታት የቃል ኪዳን ታቦት በዚህ መሰረት የበለጠ ፍቅር እንዲሰጠን ማለት ነው። የበለጠ ሰላም የበለጠ ከዚህ የበለጠ ህዝብ እርስ በርሱ የሚተሳሰብበት እርስ በርሱ የሚፋቀርበት አንዱ የሚናገረው አንዱ ተቀብሎ ተሰሚነት ያለው በመከባበር ስራዎች ይሰራሉ ተብሎ ይከናወናሉ ተብሎ ይታሰባልና ይህን እቅዳችንም እግዚአብሔር ሐሳባችን ተቀብሎ እቅዳችን ተቀብሎ አከናውኖልን ወደፊቱም ለሀገራችን ሰላም ቀጣይ ያለው ከዚች ሀገር ያለው ሰላም ከዚች ሀገር ያለው ፍቅር ለሌሎችም ሀገሮች እንዲተርፍ በማለት ነው። እኛ ብቻችን ድነን አይደለም እኛ መኖር የምንችለው ሀገር ሲድን ነው፣ ወገን ሲድን ነው። አጠቃላይ በዚህ የሚደረገው የምህረት ጎዳና የምህረት ድባብ ሌሎችም ሀገሮች እንዲተርፍ የሁላችን ምኞትና ጸሎት ነው። ስለዚህ አሁን ሁሉም በየሀገሩ ያለው ያለ መግባባት ያሉት ነገሮች ሁሉ መግባባት ተፈጥሮ በዚህ የሚቀጥሉበትን መንገድ እግዚአብሔርን ጠየቅነ በእነዚህ ታቦት ተማጽነነ ዛሬ የደስታችን ቀን ስለሆነ በጣም ደስታችን በዚህ እየገለጽነ እንገኛለን። በዛሬው ዕለት ታላቅ ደስታ ሰጥቶኛል። ይሄ ምክንያቱ በሀገራችን ውስጥ አራት ታቦታት አሉ። ቅዱስ ቂርቆስ፣ ቅድስት ሥላሴ፣ ቅድስት ኪዳነ ምሕረት፣ ቅዱስ ገብርኤልና ቅዱስ ነአኩተ ለአብ አሉን። ከነዚህ መካከል ቅዱስ ነአኩተ ለአብ በሚከበርበት ጊዜ ምእመናኑ ምስጢሩ ስላልገባው ስራ አድርጎ ስለቆጠረው ምሁራን ግን ምናሉ በዓታ አብራ መዋል አለባት ብለው በሚያስተምሩበት ጊዜ በዛ አካባቢ የሚገኙት ምእመናን ትምጣልን በማለት ጥያቄውን በማንሳት አስፈላጊ ከሆነም በማለት የተወሰነ ገንዘብ በማዋጣት ጥያቄውን ሲያነሱ የደብሩ ሰበካ ጉባኤውና አስተዳዳሪዎቹም ደግሞ ሌሎችም ተደራቢ ያስፈልጋቸዋል። ምንም እንኳን የመጡት ባለቤት ሆነው የሚገለገሉ ታላላቅ ታቦታት ቢሆኑ መጀመሪያ ላይ ግን እነሱ መጥቶ ሌሎ ተደራቢ ይባል ነበር። አሁንም በተደራቢነት ሳይሆን ራሳቸውን ችለው የሚገለገሉ ማን መድኃኔዓለም ባለቤት እነዚህን ታቦታት እና ቅድስት ማርያም በበዓታ ነአኩተ ለአብ ጋር አብራ እንድትከበር ጥያቄው ተጠይቆ
ጥያቄው መልስ አግኝቶ አባታችን አቡነ በርናባስ ፈቃዳቸው ሆኖ ዛሬ ሲመጣልን በጣም ተደስተን ለህዝቡ በአንዲት ቀን መልእክት ነው እንግዲህ ሁሉ ህዝብ የተገኘው በአንዲት ቀን መልእክት በአጭር መልእክት ፍላጎት ስላለው ና ተብሎ የማይመጣ ህዝብ ዛሬ ግን በአንዲት ቃል በአንዲት መልእክት መጥቶ እንዲህ ሲያከብር በጣም ደስታው ተሰምቶናል እና ይሄ ደስታ ለሁሉም እንዲሆን እንመኛለን። መስዋዕት በእግዚአብሔር ወለወላዲቱ በመስቀሉ ክቡር ይቆያል። ያው ዛሬ ደስ የሚል ነገር ነው ያለው። አንደኛ ፈጣሪያችን መድኃኔዓለም የድንግል ልጅ ፈጣሪያችን እግዚአብሔር አብ እናታችን እመቤቴ ማርያም በመምጣቷ ደስ ብሎን ሁላችንም ከህፃን እስከ ትልቅ አክብረናል እና ደስ የሚል ነበር። በጣም ጥሩ ነገር ተሰማን። ታቦት እንደዚህ በመጣ ቁጥር ምክንያቱም ጌታችን እንደሚፈሰበት ቦታ ላይ ነው ታቦት የሚመሰረተውና ደስ የሚል ነገር ነው ታያየ ጥሩ ነገር ነው። ይሄን ደግሞ ታቦቶች ደግሞ አክብረን ደብረን እንደምንበት ቀን ቢኖር እግዚአብሔር ሰላም ያምጣልን። ሰላም ነው የምንፈልገው።